ደምሴን 4 ኪሎ ቀበና ጋር እንይዘዋለን። በቃ እግሩ ስር ተቀመጣለ። ስለ ሊቨርፑል የማታ ስለ ኢትዮጵያ ብሔራዊ ቡድን ፍቅር እንዴት በቃ በብዙ መንገድ ያወራል። ከውጭ ያው የሊቨርፑል ነኝ። ማይክል ኦዌን ደግሞ የምወደው ተጫዋች። ከውጭ ሊቨርፑልን እወዳለሁ። የማይክል ኦዌን አድናቂ ነኝ። ኦንሪና ጎቾም ይመስጡኛል። ማይክል ኦዌን ግን የሆነ ሾላካ ነገር ምርጥ ጨራሽ ነበር። አማኑኤል ሙሉ ዓለም ለመንግስቱ ሁሴን ለአማኑኤል አሻማ ሙሉ ዓለም አሁን አሻማ ሙሉ ዓለም አሻማ በትክክል ተወለድኩት 1947 በድሬዳዋ ነው። በትምህርት ቤት ህይወቴ በሚኒ ሚዲያ ለተማሪዎች እንደው ዝም ብሎ ማውራት ስራ የሆነ ይሄ ግን ወደ ጋዜጠኝነቱ ፈጥኖ አልወሰደኝም። ለደምሴ ዳምጤ የጋዜጠኝነት ህይወት አባቴ ዋናው ምክንያት ነው። 7 ዓመት አካባቢ አባቴ ወደ ድሬዳዋ ስቴዲየም ይወስደኝ ጀመር። አባቴ ዳምጤ በድሬዳዋ ሴመንት ይሰራ ነበር። ድሬዳዋ ሴመንት ደግሞ ጠንካራ ቡድን ነበር በጊዜው። ኳስ እየወደድኩ መጣው። በተለይ ድሬዳዋ ሴመንት ሲያሸንፍ የፋብሪካው ሰራተኞች ሰብሰብ ብለው ምሳ ግብዣ ያደርጋሉ። በስነ ስርዓት የሚካሄደው የምጣድ ጥብስ ግብዣ ፍቅር አስያዘኝ። በቃ ሁሌ ድሬዳዋ ሴመንት እንዲያሸንፍ መመኘት ጀመርኩ። የምጣድ ጥብሷን ለመብላት እድሜ ዘመኔን ሱስ ለሆነብኝ የጥሬ ስጋ ፍቅር ያቺ የምጣድ ጥብስ ብዙ ሚና ተጫውታለች። ድሬዳዋ ሴመንት ጨዋታ ኖረው አልኖረው ስቴዲየም ቤቴ ሆነ። የተወሰነ ዘገባ ቢጤ አዘጋጅም ጀመር። አቶ መላኩ ወልደ ማርያም መምህር የነበሩ ስለ ሐረርጌ ስፖርት እንቅስቃሴ ሪፖርት እንዳዘጋጅ አዘዙኝ። ምን ላደርገው አልኳቸው። ገና 13 ዓመቴ ነበር። አቶ መላኩ ዝም ብለህ አዘጋጃሉኝ። በጊዜው በምስራች ሬዲዮ የሚለቀቀው የጋሽ ሰለሞን ተሰማ ዘገባ ቀልቤን ገዝቶታል። ለመምሰል ሞክረው እርሱን ነበር። መምሪያ አቶ መላኩ ዘገባዬን ለሰለሞን ተሰማ ይልኩለት ጀመር። ሰለሞን በአቀራረብ የተገረመ መሰል የተለያዩ አድናቆቶችን ይልክልኝ ጀመር። እንድበረታም ያዘኝ ጀመር። በስልክ ያወራኛል። እሱ ካወራይ በኋላ የሚሰማኝ ደስታ የተለየ ነበር። በጣም የማደንቀው የምወደው የስፖርት ጋዜጠኛ ነበር። ከዓመታት በኋላ ወደ አዲስ አበባ መጣው። የጣፈንታ ነገር 1968 አቶ ነጋ ወልደ ስላሴ ወደ ውጭ ተልከው ቀሩ። አቶ ነጋ የሰለሞን ተባባሪ አዘጋጅ ነበሩ። ከርሳቸው መቅረት በኋላ የስፖርት ዘገባ ላይ ክፍተት በመፈጠሩ በወቅቱ የማስታወቂያ ሚኒስትር የነበረው በዓሉ ግርማ ከሐረርጌ የሚዘግበው ታዳጊ ይምጣለ እዚህ እንደመጣው ይንበርበሩ ብዙ አላመደኝ። ሰለሞን ተሰማም እንዲሁ አይዞሽ አንቺ ልጅ ይሉኝ ነበር። ዋናው አለቃችን በዓሉ ግርማማ ሁሌም ሻይ ቡና ይለኛል። የድሬዳዋ ምጣድ ጥብስም አልፎ አልፎ ነበረች። 1969 በሬዲዮ ድምጼን ለመጀመሪያ ጊዜ ሰማው። ፈነጠስኩ። በጊዜው ዜና መቻል የሚል በራሪ ወረቀት በጦሩ ሰፈር ይዘጋጅ ነበር። የዓመቱ ወጣት ኮከብ ጋዜጠኛ ተባልኩ። በቃ ሞራል ያደገ። ሰኞ ማታ ፕሮግራም አቅርቤ ማክሰኞ ማለዳ የስልክ ጥሪው ተወው። ሁሉም እኔን ያደንቅ ጀመር። የጋዜጠኝነት ህይወቴ በእንዲህ መልኩ ጎለበተ። 1980 ሴካፋ የማልረሳው ቀን ኮሎኔል መንግስቱ ሳይጠበቅ ድንገት በስቴዲየም ተገኙ። ደርግ በጊዜው እንደዛ ውጥረት ላይ ሆኖ ሰውየው ስቴዲየም መታደማቸው ሁሉን አስገረመ። ጨዋታውን በሬዲዮ አስተላለፍኩ። በደስታ ሲቃማ ነባው በቀጥታ ስርጭት። ዳኙ ገላገለን። አዎ ዳኙ ገላገለን። ዳኛቸው ደምሴ በየትኛው መልኩ ወደው የማደንቀው ተጫዋች ነው። ዳኙ እኮ ሲገላግለን ኢትዮጵያ በድል ደመቀች። ሀገሬን ወዳለው አዎ ስሜታዊ ነኝ። ልሁን ለሀገሬ ነው። ዳኙ ለኔ ምን ጊዜውም ኮከብ ተጫዋች ነው። ከዳኙ ሌላ ሁለቱ ሙልጌታዎችን ማደንቃለው። ሰለሞን ቸርኬና ሰለሞን ሉቾም ይመስጡኛል። የቡናዎቹ ካሴ አራጌና ጸጋዬ ፍሪጅ ሌሎች ኮከቦቼ ናቸው። ስፖርት ጋዜጠኝነት ለኔ ብዙ ሰጥቶኛል። አንድ የሆነ አሻራ በኢትዮጵያ የስፖርት ሚዲያ ታሪክ ጥዬ እንዳለፍኩ አምናለሁ። አነሳሰኝ ስለማውቅ ለወጣቶች ቦታ ነበረኝ። በርካታ እኔን በብቃት የተኩ ባለሙያዎች ያፈራሁም ይመስለኛል። ደምሴ ዳምጤ ይቀጥላል። በጋዜጠኝነት ህይወቱ የግብጽ ሽንፈትን እንደማይዘነጋም ይናገራል። ጓራ በሽተኛ ሆንኩኝ። እየተመላለሱ አራወጡን። ማልቀስ ቃጣኝ። በ13ኛው አፍሪካ ዋንጫ ማጣሪያም ኮናክሪ ላይ ጊኒ በደል ብትሰራብንም በመልሱ ጨዋታ ምስጋና ለሚግ ማለፍ ቻልን። በአንጻሩ አትሌቲክሳችን መካሻዬ ነው። በተለይ የባርሴሎና የደሬ ገድል ልክ እንደ ዳኙ ገላግሌ ምርጡ ቀኔ ነው። አንተ በኩለ ሌሊት ከጅብ ተጋፍቼ የሰራሁት ዘገባ እኮ ነው። ባርሴሎና ኦሎምፒክ 1990 ያኔ እንዳሁኑ ሰው ሁሉ ነገር በደጁ አልነበረውም።
ሌሊት ደራርቱ ሩጣ አሸነፈች። ህዝቡ አልሰማም። ገና እኩለ ሌሊት 6 ሰዓት ነበር። ምን ላድርግ አቁነጠነጠኝ። ተነሳው ሊሄድ ነው። የት ነው አለች ባለቤቴ። ዜና ልሰራ እኮ አሁን ገና ሌሊት እኮ ነው አለችኝ። ጥያት ከጅብ ጋር እየተጋፋው ቢሮ ደረስኩ። በእግሬ ነው። ኮንትራት ታክሲ ያን አይታሰብም። ጊዜ ሰጥቼ በምርጥ ቃላት የታጀቡ የደሬን የባርሴሎና ገድል የሚያወሱ ዘገባዎችን ለኢትዮጵያ ህዝብ በጠዋት አደረስኩ። አቤት የቀረበልኝ የምስጋና ብዛት። ደምሴ ዳምጤ ይቀጥላል። ከውጭ ሊቨርፑልን እወዳለሁ። የማይክል ኦዌን አድናቂ ነኝ። ኦንሪና ጎቾም ይመስጡኛል። ማይክል ኦዌን ግን የሆነ ሾላካ ነገር ምርጥ ጨራሽ ነበር። ሮማሪዮም ጥሩ ነው። የማራዶናን ነገር ተወው። 1986 ሜክሲኮ የዓለም ዋንጫ ተአምር ነበር። ማራዶና ያኔ ንጉስ ነው። በርሱ በጣም ከመመሰጤ የተነሳ በሬዲዮ ግጥም ሁላ ገጥሜለት ነበር። በሸዋ ላይ ደሴ፣ ታቹን በቦረና ናና ማራዶና የሚል ኋላ ላይ ግን መድኃኒት የቀማመሰ መሰል የኳስ ሕይወቱን አበላሸ። ከ30 በላይ ሀገሮችን ለስፖርት ዘገባ ወደ ውጭ አቅንቼ ታዝቤያለሁ። በርካታ ትልልቅ ቦታዎችን ጎብኝቻለሁ። አንድም ቀን ከሀገሬ ለመቅረት አስቤም ግን አላውቅም። ሰዎች ወስውሰውኝ ያውቃሉ። እኔ ግን ሁሌም ኢትዮጵያን እወድ ነበር። የአትላንታ ኦሎምፒክ 1996 ኃይሌንና ፋጤንም ሰጠን። በተለይ ኃይሌ ቴርጋትን ሲቀድም ፋጤም እንደዚሁ ውጤታማ ስትሆን በማራቶን የተለየ ደስታ ተሰማኝ። የ2000 የሲድኒ ኦሎምፒክ ግን ሁልጊዜ ማረሳውም። በተለይ 10,000 ወንዶች ፍጻሜ ኃይሌ ቴርጋትን በተለይ አሯሯጥ የቀደመበት ክስተት። ኃይሌ ይቻላል መንፈስ ተምሳሌት ነው። ድንቅ አትሌት ነው። ለበርካቶች አርአያ መሆን የሚችል የአበበን ታሪክ የደገመ ጀግና አትሌት ነው። 1998 ላይ ፈረንሳይ የዓለም ዋንጫ ናይጄሪያ ጥሩ ቡድን አቀረበች። ብዙ ተጓዘ፣ ምድቡን አለፈ። በሁለተኛው ዙር ግን ከዴንማርክ ተሸንፎ ቀረ። ያኔ በጣም አበሳጨኝ። ወጣና እንደ ሸምበቆ ተንከባለለ እንደ ሙቀጫ ስል ዘገባም ሰራው። ለናይጄሪያ ብሔራዊ ቡድን በጣም ያበሳጩኝ ነበር። እነዚህ የኛ የአፍሪካ ልጆች አድናቆት ሲበዛላቸው ጉራ ቢጤ ወጥራቸውና ስኬታማ ሳይሆኑ ይቀራሉ። አንዳንዴ የማይረሱ ቃላትን ያስቀምጣሉ ኮሜንት ናሬሽኖች ራሱ የክሊፍ ቲልዲስሊን ስናነሳት እዚህ ይላል ካን ማንቸስተር ዩናይትድ ስኮር ጎል የዘ ኦልዌይስ ስኮር ይላል። ጎል ይገባል። ይሄን ተናግሮ ጎል ይገባል። በቃ ያቺ እንደ ታሪክ ትመጣለታለች። የደምሴ ዳኙ ገላግልን ሊመታ ነው። ቅድም በሃይላይታችን ላይ በደም ስትገልጻቸው የነበሩ ቃላት ጆሮ ላይ አሁን የሚነገረው ያህል ተሰማችኋል። ህዝቡ ዝም ቢል ይሻላል። ጨዋታው አሁን ስትለቀው ጨዋታው የሚከናወን ያህል እንዲጨንቅ ያደርጋል፣ እንዲሰማ ያደርጋል። ይሄ ነው የጋዜጠኛው ክህሎት ስኪል የሚመስለኝና ዝም ብሎ ሁሉን ቃላቶች መናገር ሁሉን ነገር በጮት መግለጽ ሳይሆን በተመረጡ እና በጣም ሊዘነጉ በማይችሉ መንገድ ማስቀመጥ ነው። ፒተር ድሩሪ አሁን ብዙዎቹ በዓለም ላይ በዚህ አቅጣጫ አርአያ የሚያደርጉት በጣም አንጋፋ እንደ ማርቲን ቴለር አይነት ጋዜጠኞች ሳይቀሩ ለሱ በጣም ሲኒየር ናቸው። ደንግጠው የሚያነሱት ኮሜንታተር ነው። የሚለይበት አንዱ ምክንያት የቃላት ምርጫዎቹ ናቸው። በጣም ይቅርታ የቃላት ምርጫዎቹ ናቸው እና ደምሴ በዛ በጣም የተለየ ነው። ኤክሰፕሽናል ነው። አዎ ከድሬዳዋ ሴመንት የምጣድ ጥብሷ ጋር በተያዘ የስጋ ፍቅሩ በዛው ቀረ። ፍቅር በህይወቱ በተለይ ለህይወቱ ማጣት በጣም ለፈተናው ለህመሙ ትልቁ አስተዋጽኦ የነበረው የጥሬ ስጋ ፍቅሩ ነበር። እኔ አስታውሳለሁ ፍቅር ኢትዮጵያ ሬዲዮ በነጻ ልሰራ ሲሄድ ምሳ ሰዓት ላይ እኛ ያው ወጣቶች ነን፣ ሳንቲም የለም፣ ምሳ አትይዝም። ዘነበ ወርቅ የሚገኘው የኢትዮጵያ ሬዲዮ ግቢ ውስጥ ማለት ነው። ምሳ ሰዓት ላይ ሰራተኛው ይሰበሰባል። በቃ በዚህ እንዳለነ ብርቱካን አረጋዊን በዚህ በጣም ነጋሽን በጣም ትልልቅ ጋዜጠኞችን ታያለ። ከዛ ደምሴ ይመጣል፣ ይቀመጣል፣ ከሱ ጎን እንቀመጣለንና ምሳቃ ስትከፍት ታስሮልህ ማለት ነው። ምሳቃ ልክ ሲከፈት ኤክስፔክት የምታደርገው ምንድነው? የምትጠብቀው ምሳቃ ነው። ምሳ ሰዓት ነው። ሰራተኛ ነው። በሰርቪስ ነው የምንሄደው። ከ6 ኪሎ ነበር የኢትዮጵያ ሬዲዮ ሰርቪስ የሚወስደን። ደምሴን 4 ኪሎ ቀበና ጋር እንይዘዋለን። በቃ እግሩ ስር ትቀመጣለህ። ስለ ሊቨርፑል የማታ ስለ ኢትዮጵያ ብሔራዊ ቡድን ፍቅር እንዴት በቃ በብዙ መንገድ ያወራል። ወይ ደግሞ ውጭ ወጥቶ ሲመለስ ይሆናል የምታገኘውና እኔ ለመጀመሪያ ጊዜ ሜሞሪ ነው ምሳቃውን ሲከፍተው ውስጡ ምንድነው? ጥሬ ስጋና ቢላ በጣም ደጋግሞ ይናገረው ነበር። ይሄን ነው በጣም ነው በቃ ያ ሜሞሪ ያለ ፍቅር